አርበኝነት ድፍረት ብልህነት ስለነበራቸው ጨርቆስ ማይለማማ የሁለት አፋሪ ሀገር ወይነስ ሳይመጡ ወኛን ይሻገር ከሱ ሁለት ወንድሞቻቸው ሞቶባቸው አቃፊ ነበሩ። ቢትወደድ አዳነ መኮንን አባደ ፈራዲ ብትወደድ አዳነ ወልቃይት ጠገዴ ሰብስበው ባንድ ላይ እርሻው አነቃቁሳቸው ነው። መንገዱ የሰው መንገድ ነው የምትመስል የነበር የመኪና መንገድ የለም። ዝግኖ በምን ትሄዳለህ? ማን ጥሶት ይንደን ከጎንደር አንስተው እስከ ሁመራ ድረስ ያስጠረጉት ክቡር ቢትወደድ አዳነ መኮንን ናቸው። እሳቸው ከተማ ትሆናለች ብለው ፎርካስት ባደረጓት ከተማ ለትንሽ ጊዜም ቢሆን አስተዳዳሪ ተብዬ መጣራቴ ለኔ ትልቅ ነገር ነው። ዳንሻ ከተመሰረተች ከተማዋ ጀምሮ የቢትወደድ አዳነ የራሳቸው አሻራ ያሳረፉባት ከተማ ነው። ወልቃይት ትንሽ ናት የፍየል ግንባር ወጠገዴም ትንሽ ነው የፍየል ግንባር በጣም ታቆራለሽ የደፋር ሀገር መገን የነ ቢትወደድ አዳነ ትግል ነው የመጀመሪያው ልባር እስከ 10,000 የሚገመት ኃይል ደባርቅ በሊባሌማው በኩል መጣ። አይ ደጃች አዳነ አንቶኒ ከወደዱ ማርና ቅቤ ናቸው፣ ከጠሉ ነው ገጣጣ ናቸው። ቢትወደድ ደፋር መድኃኒቱ እንደዚያው ተነሳ ሁለት ተዚያሙት ወልቃይት ልታይላት እንዳደረግናት ደጃች አዳነ አባ ደፋራዴ ተብሎ ተጠርቷል። የእሳቸው አሽከር አይደል የሚል የነበረ እብር በዲያሁን የተወለደ ልጅም የደፋር አሽከር ነው የሚለው ሎያል ነው ለእሳቸው በታሪካቸው። ፍትህ ወዳድ ናቸው፣ በጣም ፍትህ ወዳድ ናቸው። ጉቦ ማላጅ ኳዳጅ የማይወዱ ቀጥታ ሰው ጋር የሚገናኙ በሳቸው ስም እኔ ትምህርት ቤት መሰየሙ በጣም ነው ደስ ያለኝ። በዚህ ትምህርት ቤት የሚማሩ ተማሪዎችም በስነልቦናቸው በአእምሯቸው ውስጥ ራሳቸውን እንደ አዲስ የሚፈጥሩበት እድል ሰፊ መሆኑን ማንሳት ይቻላል። ማህበረሰቡ መሪ ማውጣት በደጃች አዳነ የታየ ምልክት ነው። የሀገር ወዳድነት፣ የህዝብ ፍቅር፣ የእርሻ ፍቅር፣ የልማት ፍቅር፣ ዳር ደንበርህን መጠበቅ ከነዚህ ጀግኖቻችን ብዙ ትምህርት መውሰድ ይቻላል። አባደ ፈራዲ ብትወደድ አዳነ